ጌስታልት ሳይኮሎጂ የስትራክቸራሊዝም ተቃራኒ ናቸው እነሱ። ምክንያቱም ስትራክቸራሊዝሞቹ ፎከስ ያደረጉት ዩኒት ላይ ኤሌመንት ላይ አንድ ነገር የተገነባበት ነገር ላይ ነው ፎከስ ያደረጉት። ጌስታልት ሳይኮሎጂ ግን ፎከስ ያደረጉት the Gestalt psychologist argues that the mind is not made up of combination of elements. So እነሱ ማይንድን ሲያነሱ ለማብራራት የተጠቀሙት ማይንድ ማለት የሆኑ ኤሌመንቶች ኮምቢኔሽን አይደለም ብለው ነው የሚያስቡት። ማይንድን እነሱ ሲያስቡ the whole mind ነው ኮምፕሊት የሆነውን ነገር the whole picture ነው የሚያነሱት ሙሉ ነገሩን እንጂ ለምሳሌ ፌስ ሲባል ፌስ means two eyes nose mouth ብሎ አያብራሩም ጌስታልት ሳይኮሎጂስቶች። በአመለካከታቸው የነበረው ፌስ ከተባለ ጀስት ሙሉውን ፌስ ነው የሚያነሱት። እንዲሁም ማይንድ ሲባል ኮምቢኔሽኑን ሳይሆን የሚያነሱት ኮምፕሊት የሆነው ሆል ፒክቸር የሆነው ነገር ነው የሚያነሱት። ምክንያቱም በቃ ጀስት ጌስታልት ሚንስ በራሱ ወርዱ የሚያሳየው ፎርም ነው ሆል ኮንፊግሬሽን ኦር ፓተርን a whole pattern of sensory activity mind የሁሉም ነገሮች አንድ ላይ ያለው ድምሩን ቶታል የሆነውን ነገር እንጂ የሚያነሱት ውስጡ ያለውን ነገር አይደለም የሚያነሱት። ሰው በዚህ ምክንያት የስትራክቸራሊዝም ተቃራኒ ነው። ጌስታልት ሳይኮሎጂ acknowledge consciousness that means holistic ናቸው ይላል። holistic ናቸው ሁሉንም ነገር ባካተተ መንገድ ነው የሚያነሱት። the whole is greater than the sum of its parts ስለዚህ ሆሉ ከሰም ኦፍ ፓርቲስ ግሬተር ዛን ነው ብሎ ስለዚህ ማይንድ ከፓርቶቹ ከኢሜጅ ከሴንሴሽን ከፊሊንግ ይበልጣል ብሎ ያነሳሉ ማለት ነው። ስለዚህ የጌስታልት ሳይኮሎጂ ፎከሳቸው ምን ላይ ነው ሲባል ሆል ላይ ነው ፒክቸሩ ላይ ሙሉ ስዕሉ ላይ ነው እነሱ ፎከስ ያደረጉት ማለት ነው። ሌላኛው ቤቨሪዝም ነው። Behavioristic view psychology as study of observable and measurable behavior እነዚህ ደግሞ ፎከስ ያደረጉት በሰው ልጅ ባህሪ ሊለካና ሊታይ በሚችል በተገለጠ ኦቨርት በሆነ የሰው ልጅ አክሽን ላይ ነው ፎከስ ያደረጉት። ሜዥሬብል በሆነ ኦብዘርቭድ በሚሆን የሰው ልጅ ባህሪ ላይ ነው ፎከስ ያደረጉት። ሰው እነሱ ስለምን አያጠኑም? nothing more about hidden mental process ስለዚህ ሂደን ስለሆነው ሜንታል ፕሮሰስ ይሄ ስለማይታየው ውስጥ ስላለው ነገር አያጠኑም ማለት ነው። ጥናታቸው ቶታሊ ፎከስ ያደረገው በኦብዘርቭድ እና ሜዥርድ በሚሆን ነገር ላይ we cannot define consciousness anymore than we can define the soul. We cannot locate it or measure it and therefore it is not object of scientific study. ይህ በአጭር ቃል ምን ማለት ነው? ኮንሽስነስንም ይሁን ሜንታል ፕሮሰስን ሳይንቲፊካሊ ስተዲ ማድረግ አንችልም የሚል አቋም ነው ያላቸው። ምክንያቱም ዳይሬክትሊ ሜዥር የማይደረገውን ነገር ዳይሬክትሊ ኦብዘርቭ የማይሆነውን ነገር ሳይንቲፊካሊ ስተዲ ማድረግ አንችልም ብለው ነው የሚያስቡት። ሳይንቲፊካሊ ስተዲ የሚደረግ ነገር የሚታይ ለምሳሌ ራኒንግ ሊሆን ይችላል፣ ዎኪንግ ሊሆን ይችላል፣ ሙቬብል ሊሆን ይችላል። የሚታዩ ነገሮች ኦቨርት የሆኑ አክሽኖች ናቸው እንጂ ጀስት ቲንኪንግ ኢማጂን የምናደርገው ሪሜምበር የምናደርጋቸው ነገሮች ሳይንቲፊካሊ ሜዥር ሊደረጉ አይችሉም የሚል አቋም አላቸው። እንዲሁም በሌላው ሶስት መሰረታዊ ነገሮችን አስቀምጠዋሉ በቤቨሪዝም ውስጥ ይህንን ሀሳብ መያዝ ይገድላል። ቤቨሪዝም has three other important characteristics. So condition response, learned and focus on animal behavior. So condition response means as element or building blocks of behavior. ይህ ማለት ከአካባቢው የምንማራቸው ነገሮች ናቸው። ኮንዲሽን ሪስፖንስ ሚንስ ለምሳሌ ትምህርት ቤት ላይ ደወል ሲደወል ሰዓቱ ደርሷል ብለን እንሄዳለን። እንዲሁም ደግሞ ሲደወል ፈርስት ፔሪድ አልቋል እንላለን። ከዛ ሲደወል ሰከንድ ፔሪድ አልቋል እንላለን። ድሮ ሃይስኩል በነበረን ጊዜ እንደገና እረፍት ይወጣል ሲደወል ደወሉን እያየን አክሽን እንወስዳለን ማለት ነው። ሶ ኮንዲሽን ሪስፖንስ ነው። ያ ማለት ይሄ ኮንዲሽን ሪስፖንስ ቤቨራችንን ቢውልድ የሚያደርግ ብሎክስ ነው ኦር ኤሌመንት ነው ማለት ነው። ሌላኛው ሌርኒድ ነው ራዘር ዛን አንሌርኒድ ቤቨር። ሶ ሌርኒድም ለቤቨር ትልቅ መሰረታዊ የሆነ ካራክተር ነው ቤቨሩ ነው ኦር ደግሞ አንድ ኮምፖነንቱ ነው ማለት ነው። ሌላኛው እነዚህ ቤቨሪዝሞች ፎከስ የሚያደርጉት በአኒማል ቤቨር ላይ ነው። ይሄም ምን ማለት ነው? ቻፕተር 3 ላይ ስንደርስ በደንብ እናያለን።
ሰዎችን ለመርዳት ነው በአኒማል ቢሄቨር ላይ ፎከስ የሚያደርጉት። ያ ማለት ለምሳሌ የውሻውን ቻፕተር 3 ላይ ልክ ደወሉ ይደወላል፣ ከዛ ስቲሙሌትድ እንደዚህ ሪስፖንስ የምንላቸው ነገሮች እዛ ላይ ኤክስፔሪሜንት የተሰራው። ከዛ ውሻው ደወሉ ይደወላል፣ ኖርማል ነው የሚሆነው ለመጀመሪያ ጊዜ። ከዛ ሌላ ጊዜ ደወል ሲደመር አብሮ ስጋ ያስቀምጣሉ። ከዛ እንደገና ስጋ፣ ከዛ ያንን ስጋውን ደውሉ በተደወለ ቁጥር ስጋው ጋር እንዲላመድ ማድረግ። ከዛ እንደዚህ ያሉ ፕሮሰሶች በማድረግ ውስጥ ላይ በአኒማል ላይ ፕራክቲስ ይደረግና ወደ ሰዎች ይመጣል ማለት ነው። ሶ ፎከስ ኦን አኒማል ቢሄቪየር ቱ ሄልፕ ፒፕል ማለት ነው። he believes that all behavior are learned but not inherited and the learners are passive and they are reactive። ምን ብለው ነው የሚያስቡት? ሁሉም ባህሪያቶች በመማር ሌርን በማድረግ የሚመጡ ናቸው እንጂ ባይ ኢትሰልፍስ የምናመጣቸው ነገሮች አይደሉም ማለት ነው። ኦር በውርስ የሚገኝ አይደለም ባህሪ ከአካባቢ። ሶ ኢንቫይሮንመንት ኢዝ ዘ ቤስት ቢልዲንግ ብሎክ ኦፍ ቢሄቪየር ነው። ስለዚህ ከአካባቢ የምንማራቸው ነገሮች ናቸው። ለዚህ ነው ሌርነሩ ምን አይነት ካራክተር ነው ያለው? ፓሲቭ እና ሪአክቲቭ ነው። ፓሲቭ ነው ሚንስ ሪስፖንስ እንዲሰጥ ካልተደረገ ሁልጊዜም ቢሆን ፓሲቭ ነው የሚሆነው። ያ ማለት አስተማሪው ለምሳሌ ክላስ ውስጥ ጥያቄ የማይጠይቅ ከሆነ ኦልዌይስ ያ ክላስ የዛ ክላስ ተማሪዎች ፓሲቭ ሆኖ ነው የሚቀጥሉት ማለት ነው። ስለዚህ አክቲቭ እንዲሆኑ ሌር እንዲያደርጉ የሆነ ነገር መመለስ የሚባለውን ነገር እንዲለምዱ መጠየቅ አለባቸው ማለት ነው። ስለዚህ ሌርነስ ፓሲቭ ናቸው እስካልተጠየቁ ድረስ ሁሌም ይሄ ካራክተር ነው ያላቸው ማለት ነው። ሪስፖንድ የሚያደርጉት ሲጠየቁ ነው። ስለዚህ አስተማሪው ሲጠይቅ ስቲሙሌት ነው፣ ተማሪው ሲመልስ ሪስፖንስ እንላለን። ይህም ሀሳብ በደንብ ይያዝ። ሌርነስ ፓሲቭ እና ሪአክቲቭ ናቸው ማለት ነው። እዚህ ጋ ያሉትን 3 ካራክተራቸውን መያዝ ነው። ሌላው ስለ ቢሄቪየሪዝም ስለ ሂደን ስለሆነው ሜንታል ፕሮሰስ አያጠናም። ስለተገለጠው ሊታይ ኦብዘርቭድ እና ሜዥር ሊሆን ስለሚችለው ነው የሚያጠኑት። እንዲሁም ደግሞ ሳይንቲፊካሊ ስተዲ አይደረግም ነው ኮንሽስነስ እና ሜንታል ፕሮሰስ። የኦልድ ስኩል የመጨረሻው ሀሳብ ሳይኮአናሊሲስ just study about the component of unconscious part of the mind ነው። የዚህ መስራች ሲግማንድ ፍሪድ ይባላል። የሰውዬ ዶክተር ነው፣ ጀስት ፊዚሻን ነው እና እሱ ጊዜ በጣም ሕክምና በሚያደርግበት ጊዜ ብዙ ሰዎች ለሕክምና ይመጣሉ እና ለሕክምና በሚመጡበት ሰዓት ላይ ምልክታቸውን ያያል። ምንድነው ብለው he becomes convinced that many of his patients symptoms had mental not bodily cases። ብዙ ፔሸንቶች ይመጣሉ። የፔሸንቶቹን ሪፖርት በሚሰበስብበት ጊዜ አንዳንዶች ዲፕሬስድ ናቸው፣ ነርቨስ ናቸው፣ እንዲሁም ኦብሴሲቭ ሀቢት ውስጥ አሉ እና ይህን ነገር ያይባቸዋል። ህመም ውስጥ እንዳሉ ያስታውቃሉ። ሲምፕተሙ አለ፣ ግን ደግሞ ሲምፕተሙ በሚያይበት ሰዓት ሁሉም ሜንታል፣ ምንም አይነት አካላዊ የሆነ ነገር የገጠማቸው ነገር የለም። ስለዚህ ከዚህ ተነስቶ ምን አይነት ኮንክሉዥን ውስጥ ደረሰ? he finally came to the conclusion that their distress was due to conflict and emotional traumas that had occurred in early childhood and that were threatening to be remembered consciously። ስለዚህ ከዛ ተነስቶ አንድ ነገር ላይ ደረሰ ማለት ነው። ምንድነው ያለው? ሰዎች በልጅነታቸው ውስጥ ላይ ፔንፉል የሆነ ለምሳሌ ሊሆን ይችላል ኢሞሽናል አታችመንት፣ ኢሞሽናል ኤክስፒሪየንስ አይነት ጉዳይ ውስጥ ላይ በተለያየ ነገር አልፎ ሊሆን ይችላል። ይህንን ሰዎቹ አልፎ ሲመጡ አንኮንሽስ ማይንድ ላይ ንቁ ባልሆነው የአእምሯቸው ክፍል ውስጥ ይቀመጣል። ለምሳሌ ውሻ ሲያዩ ይሮጣሉ ኦር ይፈራሉ፣ ግን ደግሞ ለምን እንደሚፈሩ አያውቁም። ሳምቲንግ በሚያዩበት ሰዓት ይደነግጣሉ፣ የሆነ ነገር ሪስፖንስ ይሰጣሉ፣ ግን ለምን እንደዛ እንደሚሆኑ ሰዎቹ አያውቁም። ይሄ ማለት ምን ማለት ነው? በልጅነታቸው ጊዜ ኤርሊ ቻይልድሁድ በጣም የራሱ የሆነ አስተዋጽኦ አለው። ስለዚህ የአንኮንሽስ ማይንድም አፌክት ዘ ሁማን ቢሄቪየር ነው። በልጅነታቸው ላይ የገጠማቸው የሆነ ነገር አድገው ትልቅ በሚሆኑበት ጊዜ
የራሱ የሆነ ተጽዕኖ አለው ወይም ደግሞ አፌክት ያደርግባቸዋል ነው። ስለዚህ እሱ ኮንክሉዥን ያደረገው ከዛ ተነስተው በልጅነታቸው ላይ ድሮ ጊዜ ሀፔን ያደረገ ነገር አለ። ያ ኢሞሽናል ሊሆን ይችላል፣ ኮንፍሊክት ሊሆን ይችላል። አሁን ባሉበት ስትሬስ ውስጥ ዲፕሬስ እንዲሆን ነርቨስ እንዲሆን ያደረጋቸው ነገር በልጅነታቸው ውስጥ ሀፔን ያደረገ ነገር ነው ብሎ ነው ያሰበው። ስለዚህ ያንን ዲፋይን ለማድረግ የእነሱን ካራክተር ዲፋይን ለማድረግ ወደ ባክ ነው የተመለሰው፣ ወደ ቻይልድሁድ ወደ ልጅነት ጊዜ ተመልሶ አንኮንሽስ ማይንድ ካራክተርን አፌክት ሊያደርግ ይችላል የሚል ሀሳብ ነው ያስቀምጠው። ከዛ ጋር አያይዞ አይስበርግ የሚባል አንድ እንደ ኤክስፔሪመንት አይነት ነገር አስቀምጠዋል። ደግሞ ተጠቅሞታል። ምን ማለት ነው? የበረዶ ተራራ ነው እና የሚታየው ከላይ ያለውን የውሃውን ክፍል ኮንሽስ ፓርት እና ማይታየው ደግሞ ይሄ ሂድን የሆነው ሰፊው ፓርት ደግሞ አንኮንሽስ እንደሆነ አስቀምጠዋል። ሌላኛው ሳብጀክት ማተር ኦፍ ሳይኮ አናሊሲስ ኮንታይን ሂድን ዊሽስ ፓሽንስ ጋልት ሴክሬትስ አንስፒኬብል የርኒንግስ ኤንድ ኮንፍሊክት ቢትዊን ዲዛይር ኤንድ ዲዩቲ። የሳይኮ አናሊሲስ ሳብጀክት ማተር ኮንታይን የሚያደርጋቸው ነገሮች ብሎ ሂድን ዊሽስ ይሄ ድብቅ የሆነ ፍላጎትን የያዘ ነው። ፓሽን ሰዎች ውስጣቸው ያለ ኢንትረስት ለሰዎች የማያወሩት አንስፒኬብል የሆነውን ነገር እንደ ሴክሬት የሚይዙትን ነገር አንኮንሽስ ማይንድ ነው እነዛ ነገሮች የሚይዛቸው ማለት ነው። ሌላኛው we are not aware of our unconscious urges and thoughts and they make themselves in dreams, sleep of tongue, apparent accident and even jokes. አንኮንሽስ ማይንድ ላይ ያላቸውን ነገሮች ዳይሬክትሊ ልናያቸው አንችልም፣ ደግሞ ልናውቃቸውም አንችልም። ስለዚህ አንኮንሽስ ማይንድ ላይ ያለውን ነገር ለምናውቅባቸው አንዳንድ መንገዶች አሉ። እሱ የተጠቀመው ሜጀር የሆነ ሜቶድ አለ። ከዛ በፊት ግን በሰዎች ህይወት ውስጥ እንዴት ራሱን ሊገልጥ ይችላል? ለምሳሌ ድሪምስ በህልም ከአንኮንሽስ ማይንድ ላይ የተደበቀ ነገር ማኒፌስት ሊያደርግ ይችላል። እንደዛ አይነት ባለ ነገር ውስጥ ልናውቅ እንችላለን። ሌላው ስሊፕ ኦፍ ታንግስ የምላሱ ለምታ ሰዎች አስበውበት ምናምን ሳይሆን አምልጦኝ ነው የሚባል ነገር አለ አይደል? አንዳንድ ጊዜ እንደዛ አይነት ነገር በአደጋ ጊዜ ሊሆን ይችላል፣ በቀልድ ውስጥ ሊሆን ይችላል እና እንደዛ አይነት እንትኖች ውስጥ ላይ ጀስት እኛ ማናስበው ነው፣ ግን ከአንኮንሽስ ማይንድ ድንገት ሊወጣም ደግሞ ራሱን ሊገልጥ ይችላል ማለት ነው። ምክንያቱም ዳይሬክትሊ ልናውቅ ስለማንችል አንኮንሽስ ማይንዱን ሰዎቹ he used clinical case studies hypnosis and dream analysis as a method። እሱ የተጠቀመው ዋና ሜቶዱ ይሄ ሂፕኖሲስ የምንለው ነው። ይሄ ምን ማለት ነው? ሰዎችን በጥልቅ ሁኔታ በማዝናናት ወይም ደግሞ በደንብ ሰዎችን በማዝናናትና ሰዎች የትኩረት አቅጣጫ ላይ እንዲሆኑ በማድረግ እንዲመሰጡ በማድረግ በውስጣቸው የተደበቀውን አንኮንሽስ ማይንድ ላይ ያለውን ነገር እንዲገልጡ ማድረግ፣ ያንን ነገር ማወቅ መቻል ነው። ይህንን ነው እንደ ሜቶድ የተጠቀመው ማለት ነው።